በእግዚአብሔር ቃል ላይ ያለንን እውቀት የምናሳድግበትና የምንማርበት ልዩ ሰዓት። ዛሬ በጥቅል የተዘጋጁ 15 መጽሐፍ ቅዱሳዊ ጥያቄዎች አብረን እንመልሳለን። ሰብስክራይብ በማድረግ ቤተሰብ ይሁን። ቀጥታ ወደ ጥያቄው እንለፍ። ወደ መጀመሪያው ጥያቄ እናልፋለን። ከሚከተሉት መካከል በዶክተር ሉቃስ የተጻፈው መጽሐፍ የቱ ነው? ሀ ሮሜ፣ ለ ራዕይ፣ ሐመሯ ኤፌሶን፣ መ የሐዋርያት ሥራ። 5 ሰከንድ አለዎት። ትክክለኛው ምላሽ መ ሐዋርያት ሥራ ነው። ሐዋርያት ሥራ 1:1ን ተመልከቱ። ጥያቄ ቁጥር 2 መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ ያለው ማን ነው? ሀ ጳውሎስ፣ ለ ጴጥሮስ፣ ሐመሯ ኢየሱስ፣ መ መጥምቁ ዮሐንስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ጴጥሮስ ነው። ሁለተኛ ጢሞቴዎስ 4:7ን ተመልከቱ። ጥያቄ ቁጥር 3 ዲዲሞስ በመባል የሚታወቀው የኢየሱስ ደቀ መዝሙር ማን ነው? ሀ ያዕቆብ፣ ለ እንድሪያስ፣ ሐመሯ ቶማስ፣ መ ፊልጶስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ ቶማስ ነው። ዮሐንስ 20:24ን ተመልከቱ። ጥያቄ ቁጥር 4 ያዕቆብ በመልእክቱ ምን የሌለው እምነት ነበር የሞተ ነው ያለው? ሀ ስራ፣ ለ ፍቅር፣ ሐመሯ ጸሎት፣ መ ጾም። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ስራ ነው። ያዕቆብ 2:17ን ተመልከቱ። 5ኛ ጥያቄ ላይ ደርሰናል። ፍቅር ይታገሳል ቸርነትንም ያደርጋል የሚል መልእክት የሚያስተላልፈው መጽሐፍ የቱ ነው? ሀ ማቴዎስ ወንጌል፣ ለ ሮሜ፣ ሐመሯ 1ኛ ቆሮንቶስ፣ መ ኤፌሶን። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ 1ኛ ቆሮንቶስ ነው። 1ኛ ቆሮንቶስ 13:4ን ተመልከቱ። ጥያቄ ቁጥር 6 የዘብዴዎስ ልጆች ያዕቆብና ዮሐንስ ኢየሱስን ከመከተላቸው በፊት ስራቸው ምን ነበር? ሀ እረኛ፣ ለ ቀራጭ፣ ሐመሯ ድንኳን ሰፊ፣ መ አሳ አጥማጅ። 5 ሰከንድ አለዎት። ትክክለኛው ምላሽ አሳ አጥማጅ ናቸው። ማቴዎስ 4:21ን ተመልከቱ። ጥያቄ ቁጥር 7 የአሁኑን ዓለም ወዶ ጳውሎስን ትቶት የሄደው ማን ነበር? ሀ ዴማስ፣ ለ በርናባስ፣ ሐመሯ ፊልከስ፣ መ ማርቆስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ዴማስ ነው። ሁለተኛ ጢሞቴዎስ 4:10ን ተመልከቱ። ጥያቄ ቁጥር 8 ጎልጎታ የሚለው ቃል ትርጉሙ ምን ማለት ነው? ሀ የደም መሬት፣ ለ የቅጣት ስፍራ፣ ሐመሯ የጣር ስፍራ፣ መ የራስ ቅል ስፍራ። 5 ሰከንድ አለዎት። ትክክለኛው ምላሽ መ የራስ ቅል ስፍራ ነው። ማቴዎስ 27:33ን ተመልከቱ። ጥያቄ ቁጥር 9 በሮሜ መጽሐፍ መሰረት የኃጢአት ደሞዝ ሞት ነው። የእግዚአብሔር የጸጋ ስጦታ ምንድን ነው? ሀ ይቅርታ፣ ለ ጥበብ፣ ሐመሯ የዘላለም ሕይወት፣ መ ሰላም። 5 ሰከንድ አለዎት። ትክክለኛው ምላሽ ሐመሯ የዘላለም ሕይወት ነው። ሮሜ 6:23ን ተመልከቱ። 10ኛ ጥያቄ ላይ ደርሰናል። ከ10 ስንት መለሱ? ምላሽዎን ኮሜንት ላይ ያስቀምጡ። ኢየሱስ በምድር ላይ ምን ለማምጣት እንደመጣ ነበር የተናገረው? ሀ ሰይፍን፣ ለ ሰላምን፣ ሐመሯ እሳትን፣ መ ረሃብን። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ሰይፍን ነው። ማቴዎስ 10:34ን ተመልከቱ። ጥያቄ ቁጥር 11 መጥምቁ ዮሐንስ ኢየሱስን ለማጥመቅ ካንገራገረ በኋላ በመጨረሻ የተስማማው ኢየሱስ ምን ሲለው ነበር? ሀ ፈሪሳውያን ጸጥ ማሰኘት አለብን፣ ለ ከኔ ጋር እድል ፋንታ የለም፣ ሐመሯ ጽድቅን ሁሉ መፈጸም ይገባናል፣ መ የአብ ትእዛዝ ነው። ትክክለኛው ምላሽ ሐመሯ ጽድቅን ሁሉ መፈጸም ይገባናል። ማቴዎስ 3:15ን ተመልከቱ። ጥያቄ ቁጥር 12 ከሚከተሉት የአዲስ ኪዳን መጽሐፍት ስለ ኢየሱስ ውልደት የሚናገረው የቱ ነው? ሀ የሐዋርያት ሥራ፣ ለ የማቴዎስ ወንጌል፣ ሐመሯ ማርቆስ ወንጌል፣ መ ሮሜ። 5 ሰከንድ አለዎት። ትክክለኛው ምላሽ ለማቴዎስ ወንጌል ነው። ማቴዎስ 1:12ን ተመልከቱ። ጥያቄ ቁጥር 13
ኢየሱስ የተወለደበት ስፍራ ምን ይባላል? ሀ ግርግም፣ ለ ቤተ መቅደስ፣ ሐመሯ ቤተ መንግስት፣ መ ጎጆ ቤት። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ ግርግም ነው። ሉቃስ 2:7ን ተመልከቱ። ጥያቄ ቁጥር 14 ለኢየሱስ መንገድ እንዲጠርግ አስቀድሞ የተላከው ማን ነው? ሀ መጥምቁ ዮሐንስ፣ ለ ኤልያስ፣ ሐመሯ ጳውሎስ፣ መ ኢሳይያስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ መጥምቁ ዮሐንስ ነው። ማቴዎስ 3:3ን ተመልከቱ። 15ኛውና የመጨረሻው ጥያቄ ኢየሱስ ውሃን ወደ ወይን ጠጅ የቀየረው ታሪክ የምናገኘው በየትኛው የወንጌል መጽሐፍ? ሀ በዮሐንስ፣ ለ በሉቃስ፣ ሐመሯ ማርቆስ፣ መ በማቴዎስ። 5 ሰከንድ አለዎት። ትክክለኛው ምላሽ ሀ በዮሐንስ ነው። ዮሐንስ 2:1 እስከ 11 ተመልከቱ። ለዛሬ ያዘጋጀንላችሁ 15 ጥያቄዎች እነዚህን ይመስሉ ነበር። ከነዚህ ውስጥ ስንቱን በትክክል መለሳችሁ? ውጤታችሁን አሁኑኑ ኮሜንት ላይ አስፍሩ። ቪዲዮውን ከወደዳችሁት ላይክ በማድረግ ሌሎች እንዲደርስ አድርጉ። ለቀጣይ መንፈሳዊ ጥያቄዎች ደግሞ ሰብስክራይብ በማድረግ እንዳትረሱ። ሰላም እግዚአብሔር ለሁላችሁም ጋር ይሁን። ቸር ሰንብቱ።